በ1927 29 የሚጠጉ የፊዚክስ ሊቃን ብራስልስ ቤልጂየም ለሶልቬ ኮንፈረንስ ተገናኝተው ነበር። ከተሰበሰቡት ሊቃን ብቻ እንደ ኮከብ የምታበራ አንዲት ሴት ነበረች፣ ማሪያ ስኮሎቭስካ ኪዩሪ ወይም ደግሞ ሜሪ ኪዩሪ። ይህች ሴት የብዙ ነገር መጀመሪያ ነች። የኖቤል ሽልማትን በማንሳት የመጀመሪያዋ ሴት፣ በሁለት የተለያዩ የሳይንስ ዘርፎች ይህንን ሽልማት በማንሳት ደግሞ የመጀመሪያዋ ሰው። የሚገርመው ፓሪስ ዩኒቨርሲቲ ላይ ገብታ በማስተማርም የመጀመሪያ ሴት ፕሮፌሰርም ነበረች። ሜሪ ኪዩሪ እንደ ግሪጎሪያን አቆጣጠር በ1867 የፖላንድ ዋና ከተማ ዋርሳ ውስጥ ተወለደች። የቤቱ የመጨረሻና አምስተኛ ልጅም ነበረች። ፖላንድ በራሽያ መንግስት በምትመራበት በዚያ ወቅት አባትና እናቷ መምህራን የነበሩት ሜሪ ለትምህርት ከፍተኛ ቦታ ይሰጡ ነበር። አባቷ የሂሳብና ፊዚክስ መምህር እንዲሁም የሁለተኛ ደረጃ ትምህርት ቤት ዳይሬክተርም ነበሩ። የፖላንድን ራስ ገዝነት ይደግፉት የነበረው አባቷ በራሽያ አመራሮች ዝቅተኛ ደሞዝ ተከፋይ እንዲሆን ተደረገ። ይህም የሜሪን ቤተሰብ ኢኮኖሚ በእጅጉ ጎዳው። አባቷ ኤቲስት የነበሩ ቢሆኑም እናቷ አክራሪ የካቶሊክ እምነት ተከታይ ነበሩ። እናቷ በኢኮኖሚ የተጎዳ ቤተሰባቸውን ለመደገፍ ቤታቸውን ከፋፍለው ያከራዩ ነበር። ታዲያ በዚህ መሀል ከተከራያቸው በተላለፈባት የታይፈስ ህመም ምክንያት የሜሪ ታላቅ እህት ህይወቷ ላልፍ ቻለ። በ3 ዓመት ልዩነትም እናቷም በቱበርክሎሲስ ምክንያት ህይወታቸው ሊያልፍ ቻለ። ሁለቱንም ቤተሰቦቿን በሞት የተነጠቀችው ሜሪ የእናቷን የካቶሊክ እምነት ትታ ሙሉ ለሙሉ አግኖስቲክ ሆነች። በትምህርቷ እጅግ ጎበዝ የነበረችው ሜሪ የ12ኛ ክፍል ትምህርቷን ስታጠናቅቅ በወርቅ ሜዳሊያ ነበር። በወቅቱ የራሽያ መንግስት ፖላንዳውያን ሴት ተማሪዎች ዩኒቨርሲቲ ገብተው እንዳይማሩ የሚከለክል ህግ ስለነበር የዩኒቨርሲቲ ትምህርቷን ለመቀጠል በ1891 ፖላንድ ትታ ወደ ፓሪስ ፈረንሳይ አቀናች። ከታላቅ እህቷ ጋርና ከአማቿ ጋር ትንሽ ጊዜ ከቆየች በኋላ ትምህርቷን ለመማር ተጨማሪ ስራዎችን ትሰራ የነበረው ሜሪ ብዙ ጊዜ ምግብ መብላት ትረሳና ትወድቅም ነበር። ብርዳማውን የፓሪስ የክረምት ወቅት ለመግፋት የነበራትን ሁሉንም ልብሶችም ትለብስም ነበር። ታዲያ በ1893 የመጀመሪያ ዲግሪዋን በፊዚክስ፣ ሁለተኛ ዲግሪዋን በሂሳብ በ1894 ከፓሪስ ዩኒቨርሲቲ አጠናቀቀች። የዛኑ ዓመት የቤተ ሙከራ እጅጉን ትፈልግ የነበረው ሜሪ የህይወት አጋር የሆነውን ፒየር ኪዩሪን የተዋወቀችበት ክስተት ተፈጠረ። የሁለቱም የጋራ ጓደኛ የሆነው ፖላንዳዊ ሳይንቲስት ጆሴፍ ኮዋልስኪ ቤተ ሙከራ እንደምትፈልግ ለፒየር ያጫውተዋል። ፒየርም ደስተኛ ሆኖ ወደ ትንሿ ቤተ ሙከራው ይጋብዛታል። ለሳይንስ ከፍተኛ ፍቅር የነበራቸው ሁለቱ የሳይንስ ሰዎች በከፍተኛ ሁኔታ ይቀራረባሉ። ብሎም ፒየር ለሜሪ የጋብቻ ጥያቄን ያቀርብላታል። ወደ ሀገሯ ፖላንድ ተመልሳ በሙያዋ ሀገሯን ማገልገል እንደምትፈልግ ገልጻለት የጋብቻ ጥያቄውን ውድቅ ታደርግበታለች። በ1894 የመጨረሻዎቹ ወራት ላይ ወደ ትውልድ ሀገሯ ፖላንድ በመመለስ በክራኮ ዩኒቨርሲቲ ማገልገል እንደምትፈልግ ብታመለክትም ሴት በመሆኗ ሳይቀበሉ አስቀርተዋል። ይህን የሰማው ፒየር በተለያዩ ጊዜያት ደብዳቤዎችን በመጻፍ ፈረንሳይ ተመልሳ የፒኤችዲ ትምህርቷን እንድትማር የዛኑ ዓመት የፒኤችዲ ትምህርቱን እሱም እንዳጠናቀቀ ጠቅሶ ይልክላታል። በ1895 ወደ ፈረንሳይ የተመለሰችው ሜሪ ከባለቤቷ ፒየር ጋር ትዳር ይመሰርታሉ። ከተለመደው ስርዓት ወጣ ባለመልኩ እርሷ ጥቁር ሰማያዊ ጋውን፣ በቀጣይ ህይወቷ የላብራቶሪ ልብስ ሆኖ ያገለግላትን እንዲሁም ምንም አይነት የሃይማኖታዊ ስርዓት ባልነበረበት ሁኔታ ይጋባሉ። በ1897 ኪዩሪ የመጀመሪያ ልጇን አይሪን ተወለደች። ሄንሪ በከሬል ያልተጣራ ዩራኒየም የተሰኘ ንጥረ ነገር በራሱ ጨረራ መንጪ እንደሆነ ወይም ደግሞ ራዲዮ አክቲቭ ኤሌመንት ላይ ጥናቱን እያደረገ ነበር። በዚህ ነገር እጅጉን የተመሰጠችው ሜሪ የፒኤችዲ ጥናቷን ራዲዮ አክቲቭ ኤሌመንት ላይ ያደረገች። ባለቤቷ ፒየርም ጥናቱን ሲያደርግበት የነበረው ማግኔቲዝምን ሙሉ ለሙሉ በመተው ከሜሪ ጋር አብሮ መስራት ጀመሩ። በ1898 ሐምሌ ወር መጨረሻ ሁለቱ ጥንዶች የሜሪን ሀገር ፖላንድን ለመዘከር ሲሉ የሰየሙትን ፖሎኒየም የተሰኘ የዩራኒየም አይነት ባህሪ ያለው ንጥረ ነገር ማግኘታቸውን አሳወቁ። ቀጠሉና ራዲየም ሲሉ የሰየሙትን ሌላ ተመሳሳይ ባህሪ ያለው ንጥረ ነገር ማግኘታቸውን አሳወቁ። ከ1898 እስከ 1902 ባሉት ዓመታት ጥንዶቹ 32 የሚጠጉ ሳይንሳዊ ጽሑፎችን አበርክተዋል። በ1903 ሜሪ የዶክትሬት ዲግሪዋን ከፓሪስ ዩኒቨርሲቲ ተቀበለች። የዛን ወር ላይ ለንደን ውስጥ የሚገኝ ሮያል ኢንስቲትዩት ራዲዮ አክቲቭ ግኝታቸው ላይ ንግግር እንዲያደርጉ ጥንዶቹን ይጋብዛል።
ታዲያ ንግግሩን መድረክ ላይ ወጥቶ እንዲያደርግ የተፈቀደለት ለባለቤቷ ፔር ብቻ ነበር። ምክንያቱ ደግሞ በወቅቱ ለሴቶች እምብዛም ቦታ ያለመስጠት ነበር። በወርሃ ታህሳስ በ1903 ስዊዲሽ አካዳሚ ሁለቱን ጥንዶችና ሄንሪ ቤከሬልን በራዲዮ አክቲቭ ግኝታቸው የኖቤል ሽልማትን ሸለማቸው። በመጀመሪያ የኖቤል ሸላሚ ኮሚቴው የሜሪ ስም እንዲካተት አልፈለገም። ባለቤቷ ቅሬታውን በማሰማቱ ነበረ ስሟ ሊካተት የቻለው። እናም የመጀመሪያዋ ሴት የኖቤል ሽልማት አሸናፊ መሆን ቻለች። ጥንዶቹ ከሽልማት ገንዘቡ የመጀመሪያ ላቦራቶሪ አጋዣቸውን ቀጠሩ። ከሽልማቱ በኋላ ጄኔቫ ዩኒቨርሲቲ ፔርን እዛ እንዲሰራ ጋበዘው። ይህንን የተመለከተው ፓሪስ ዩኒቨርሲቲ ለፔር የተሻለ ቦታ ሰጡት። ቢሆንም ግን ደረጃውን የጠበቀ እንኳን ቤተ ሙከራ አልነበራቸውም። በ1904 ሁለተኛ ልጃቸውን ኢቭን ወለደች። እናም ለሁለቱም ልጆቿ ሞግዚት ትሆን ዘንድ ፖላንዳዊት የሆነች ሴት ነበር የቀጠረችላቸው፣ የፖላንድ ቋንቋ እንዲችሉ ብሎም ደግሞ ወደ ፖላንድ ይዛቸው እንድታቀና። በ1906 ፔር ኪውሪ በከባድ የፈረስ አደጋ ህይወቱ ሊያልፍ ቻለ። በዚህም ሜሪ እጅጉን ተጎዳች። ሆኖም ፓሪስ ዩኒቨርሲቲ የባሏን ቦታ ተክታ እንድታስተምር ጥያቄ ያቀረበላት። በዚህም የመጀመሪያ ሴት ፕሮፌሰር መሆን ቻለች። በ1911 ሁለተኛውን የኖቤል ሽልማት በኬሚስትሪ ዘርፍ ሮያል ስዊዲሽ አካዳሚ በራዲየም እና ፖሎኒየም ግኝቷ ሊሸልማት ወደደ። ነገር ግን አሁንም እንደቀድሞ ኮሚቴው መሸለም አልፈለገም ነበር። ለዚህም እንደ ምክንያት ያቀረበው ከፔር የቀድሞ ተማሪ ጋር ድብቅ የፍቅር ግንኙነት አላት፣ ሃይማኖት የላትም የሚለው ነበር። የግል ህይወቷ ከስራዋ ጋር ምንም አይነት ግንኙነት እንደሌለው በመግለጽ ሽልማቱ ላይ እንደምትገኝ አሳወቀች። እናም የመጀመሪያዋ ሰው በሁለት የሳይንስ ዘርፎች የኖቤል ሽልማትን ያነሳች መሆን ቻለች። በመጀመሪያ የዓለም ጦርነት ላይ አብዛኞቹ የቆሰሉ ወታደሮች በጊዜ ሕክምና ቢያገኙ በፍጥነት እንደሚሻላቸው ተረዳች። ለዚህም የቀዶ ሕክምና ሐኪሞችን ያግዝ ዘንድ ተንቀሳቃሽ ኤክስሬ ማሽን እንዲሰራላቸው አሰበች። በወቅቱ የነበሩት ኤክስሬ ማሽኖች እጅግ ትልልቅና ለማንቀሳቀስ የሚያስቸግሩ ብሎም በቁጥር ትንሽ ነበሩ። ይህንን ችግር ለመቅረፍ ኤክስሬ ማሽን ሰራች። ወታደሮች ሊትል ኪውሪ ሲሉ ይጠራታል። በአጠቃላይ 20 የሚደርሱ ማሽኖችን የሰራች ሲሆን ከ17 ዓመት ልጇ አይሪን እና የጦርነት ሆስፒታል ላይ ሲያገለግል ከነበረው የቀዶ ጥገና ሐኪም ጋር በመሆን ነበር። ይህ ተንቀሳቃሽ ኤክስሬ ማሽን ከ1 ሚሊዮን በላይ ወታደሮችን ማገዝ ችሎ ነበር። በ1934 የመጨረሻዎቹ ወራት ብዙም ጤና ይሰማት ያልነበረችው ሜሪ ትውልድ ሀገሯ ፖላንድን ለመጨረሻ ጊዜ ጎብኝታም ነበር። ታዲያ ለረጅም ጊዜ ጨራ ምንጭ ንጥረ ነገሮች ላይ ምርምሯን በምታደርግበት ወቅት በከፍተኛ ሁኔታ እነዚህ ጨራ ምንጭ ንጥረ ነገሮች እንደሚጎዷት አልተረዳችም። በዚህም የተነሳ በአፕላስቲክ አኒሚያ ተጠቅታ በተወለደች በ66 ዓመቷ ህይወቷ ያልፋል። አመዷም ከባለቤቷ ከፔር ኪውሪ ጎን ይቀበራል። የሜሪ ኪውሪ ስራ ዘመናዊ ሳይንስን ብቻ ሳይሆን ሴቶችን በሳይንስ ፊት የነበራቸውን አመለካከት ቀይሯል። ግኝቶቿ ለኒውክሌር ፊዚክስ፣ ለዘመናዊ ራዲዮግራፊ፣ ለካንሰር ሕክምና እንደ መሰረተ ድንጋይ ናቸው። የሚገርመው የዚች ሴት ተአምራዊነት በራሷ አላቆመም። የመጀመሪያ ልጇ አይሪን በ1935 ማለትም ሜሪ በሞተች በመጀመሪያው ዓመት በኬሚስትሪ የኖቤል ሽልማትን ከባለቤቷ ፍሬድሪክ ጁሌት ኪውሪ ጋር ወስደዋል። ይህም የሜሪን ቤተሰብ በሳይንሱ ዘርፍ 5 የተለያዩ ጊዜያት የኖቤል ሽልማትን የተንበሸበሹበት ያደርጋቸዋል።